ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ኢትዮጵያና ኢትዮጵያውያን ወንድሞቼ እህቶቼ አንዲት መልእክት አለችኝ። እቺ መልእክቴ በሶሻል ሚዲያ ላይ ሰሞኑን ኢቃማ የተበላሸባቸው ወንድም እህቶች ማስተካከል ይችላሉ በሚል የተለያዩ መረጃዎች ሲሸራሸሩ ነበር። በዚህ ጉዳይ ላይ አስተያየት ለመስጠት ነው። ወንድሞቼ እህቶቼ ይሄ ድል እንዳያልፋችሁ። ይሄ አሁን የመጣው ድል ትክክለኛ በመንግስት የፈቀደው ስራ ስለሆነ እንደስከዛሬው በሶሻል ሚዲያ ወሬ ነው ይያል ችላ እንዳንል እኔ በትናንትናው ዕለት የማውቀው ትክክለኛ መረጃ 100% እርግጠኛ ሆኜ የምነግረው ሁለት ልጆች ትናንትናውን ጀምረው ትናንትናውን ጨርሰው ኢቃማቸውን ያስተካከሉ ልጆች አሉ። ስለዚህ ትክክለኛ መረጃ ስለሆነ ይሄንን መረጃ ሰምታችሁ ሁላችሁም ህጋዊ ለመሆን ጥረት አድርጉ። ህገወጥነትን መጽሐፍ አለብን። ህጋዊ ለመሆን ጥረት ማድረግ አለብን። ለተወሰነ ገንዘብ ብለን የተወሰነ ገንዘብ ለምን አናዋጣም በሚል ሐሳቤ ህጋዊ ለመሆን የምናደርገውን ጥረት መተው መቻል አለብን። በዚህ ሀገር ላይ ህገወጥ ሆኖ መኖር ወደፊት እየከበደ መሄድበት ስለሆነ በተቻለ መጠን ህጋዊ ለመሆን ጥረት እናደርግ። እድሉን እንጠቀምበት። እድሉ የተከፈተው አንድና አንድ ኢቃማ ላላቸው በኢቃማ ለመጡ ኢቃማቸው ለተበላሸባቸው ብቻ ነው። እዚህ ላይ ብዙ ጊዜኛ ኢትዮጵያኖች ይቅርታ ምን ሸወድበት አንድ ነገር አለ። በመጀመሪያ የሚባለው ምንድነው? እኔ የመጣሁት ፍሪ ቪዛ ነው የሚባል አለ። እኔ የመጣሁት በጠለብ ነው የሚባል አለ። ሁላችንም የመጣነው በጠለብ ነው። ፍሪ ቪዛ የሚባለው ከሰውየው ጋር የምንነጋገር ስምምነት እንጂ ፍሪ ቪዛ የሚባል የለም። ስለዚህ ማንኛውም በኢቃማ የመጣ ሰው ሁሉ ይሄ እድል ኢቃማው ተተበላሸበት ለማስተካከል እድሉ ክፍት ነው። እድላችንን እንጠቀምበት። ይሄንን እድል ለመጠቀም የሚያስፈልገው ከኢትዮጵያ የመጣበት ፓስፖርት ወይም ድኹልያ ያለው ወይም ደግሞ ቪዛ የተመታበት ፓስፖርት ያስፈልጋል። ይሄ የሌለው አካል ኢቃማ ካለው በቂ ነው። ኢቃማውም የሌለው ፓስፖርቱ ድኹልያ ያለው ፓስፖርት የሌለው ፓስፖርት ቁጥር ካለው በፓስፖርት ቁጥሩ ፕሪንት ማውጣት ስለሚቻል ይሄም እድሉን ማግኘት ይችላል። በተጨማሪ ደግሞ እነዚህ ሶስቱም እድሎች ከሌሉት አሁን ላይ ቀራር ስላለ ብዙ የሚያስፈራ ነገር ስለሌለ የምትሰሩባቸው ሰዎች ጀዋዛት ወይም ደግሞ ፖሊስ ጣቢያ ሄደው አሻራ ሰጣቸው ፕሪንት ማስደረግ ይቻላል። ብዙ መንገዶች አሉ። እነዚህ መንገዶች ተጠቅማችሁ ኢቃማችሁን ለማስተካከል ጥረት አድርጉ። የሚያስፈልገው ነገር በጣም ቀላል ነው። አሮጌ ከፍል አያስፈልግም። ድሮ ችግር የነበረው እስካሁን ድረስ ከኔ ጠፍተህ ኑርሃል፣ ይሄን ያክል ብር ትከፍላለህ፣ እንዲህ አደርጋለሁ አለበለዚያ አልፈቅድልህም የሚል ነበር። ዛሬ ላይ ፍቃድ አያስፈልግም። የሳውዲ መንግስት እነዚህ ሁሉ ነገር ጥነት ተደረገ ስለደረሰባቸው በነፃ ያለምንም የድሮ ከፊል ጥያቄ አዲሱ ከፊል ብቻ የእናንተን ኢቃማ ማስተካከል ይችላል። ስለዚህ እድሉን እንጠቀምበት። በጣም ቀላል ነው። ክፍያውን በተመለከተ አንድ ሰው በየአመቱ ሳውዲ አረቢያ ከመጣ ጀምሮ በአመት 600 ብር የእድሳት ክፍያ ይከፍላል። ሰዋኻስና ምን መንዝልያ የሆነ የቤት ሹፌር ወይም ደግሞ የቤት ሰራተኛ የሆነች በአመት 600 ሪያል ብቻ ነው የሚከፈለው። ስለዚህ ያንን ውዝፍ ዕዳ ወይም ደግሞ በየአመቱ የሚከፈለውን 600 ብርና መቀጫ ይሄን ያክል አመት ያልታደሰበትን መቀጫ 1000 ብር ከፍሎ የሚታደስበትን ክፍያ ያመቱን ወይም የሁለት አመቱን 600 ወይም 200 ብር ከፍሎ ኢቃማውን ማስተካከል ይቻላል። ወጪዎቹም ብዙ አይደሉም። በተለይ አብራችሁ የምትሰሯቸው ሰዎች ከሆኑ የሚከፈለው እነዚህ ወጪዎች ብቻ ናቸው። ከነዚህ ወጪዎች ውጭ ሌላ የሚከፈል ስለሌለ በተቻለ መጠን ለትንሽ ገንዘብ ብለን እድሉን እንዳያመልጠን አደራላለሁ። ወንድሞቼ በእርግጠኝነት የተሰራ ዝም ብሎ እንደስከዛሬው ሶሻል ሚዲያ ወሬ ስላልሆነ እኔ ትናንትና ጨርሰው እጃቸው ላይ ኢቃማቸውን ያዙ ስላሉ በተቻለ መጠን ይሄ እድል እንዳያልፋቸው አደራ። ህገወጥነትን እንጸየፍ። ህጋዊ ለመሆን ጥረት እናደርግ። የሳውዲ መንግስት ቀራር ሲያወጣ እዚህ ሀገር ላይ ያለውን ህገወጥ የሆነ አካል ህጋዊ ሆኖ እንዲሰራ በመፈለግ ነው። ከዛ በኋላ ግን የሚፈጠሩ ነገሮችን ከዛ በኋላ ደግሞ ህገወጥ ሆነው ይሄ እድል ተፈጥሮላቸው ይሄን ነገር ማስተካከል ያልቻሉ ደግሞ እዚህ ሀገር መኖር የለባቸውም ብሎ የተለያዩ ህጎችን ማውጣትም መብቱም ነው ግዴታው ነው ብያምናለሁ። ስለዚህ እነዚህ ነገሮች ሳይመጡ በተቻለ መጠን እድሉ ያለን ሰዎች እድሉን እንጠቀም። ሌሎች በኡምራ የመጣችሁ በባህር የመጣችሁ በሐጅና በኡምራ እንዲሁም ደግሞ በዚያራ የመጣችሁ ይሄ ቀራራ አይመለከታችሁም እናሰራለን ብለው ገንዘባችሁ እንዳትበሉ። ይሄኛውን ግን በተቻለ መጠን በኢቃማ መጣችሁ የተበላሸባችሁ ወንድም እህቶች እድሉን ተጠቀሙበት እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።